ሰላም ተወዳጆች፣ ይህ እንግዲህ የወንጌል ጉዞ ነው። የእግዚአብሔር ዘላለማዊ አጀንዳ ወንጌል ለሁሉ እንዲደርስ ነው። ከዚህ በላይ ጠቃሚ አጀንዳ ቤተክርስቲያን ይኖራታል ብዬ አላምንም። ምክንያቱም ይህ የማይለወጥና እስከ ፍጻሜው ድረስ ሁሉም በክርስቶስ እስኪጠቀለሉ የሚቀጥል ዋነኛ የእግዚአብሔር የልቡ ሐሳብ ነው። እናም እኛም በዚህ ስራ ላይ እንደው ትንሽ ያው የውቅያኖስ ውሃን እንደው በማንኪያ ብንጨልፍ በጣም ትንሽ ነው። ልክ እንደዚያው እንደው ትንሽዬ በእግዚአብሔር መንግስት ውስጥ የምናደርገው አስተዋጽኦ ካለ ብለን ወንጌልን እየተናገርን ድነው ደግሞ በቤት ውስጥ ህብረት የሚያደርጉትን ያበረታታን ህብረቶች እየተጠናከሩ ወደ አጥቢያ ቤተክርስቲያን ወደ ማህበረ ምእመናን እንዲያድጉ ጥረት እያደረግን ነው። እግዚአብሔር ይመስገን። በብዙ ቦታዎች ወንጌል ሰዎች ባልሰሙበት ቦታ፣ ምንም አይነት ቤተክርስቲያን በሌለበት፣ የክርስቶስም ተጠርቶ በማይታወቅበት በርካታ ቤተክርስቲያናት የተተከሉ ነው። እኛም በዚህ ስራ ላይ እንግዲህ እግዚአብሔር ጠርቶን ይህ እድል ደርሶናል እና እግዚአብሔርን እናመሰግናለን። በእኛ በደካሞች ይህንን ስራ እየሰራ ለእሱ ነውና ክብር ለእርሱ ይሁን። ቴንክ ዩ